إن مع العسر يسرا أو إما ينجا يما يعرف نجار يلهم يلبسنون እንኳን ማናምንበት ጊዜ ነበርኩ አውልቆ ይታጠባል እኪሱም ገብቶ ይታጠባል ብርም ቆጥሮ ይታጠባል ልጁንና ሚስቱን መሳም ይቀርቶ አላህ እኮ አሳይቶናል ጉድ ያም ነገር አልፏል እኮ ሁሉም ነገር ያልፋል ጨለማው ይነጋል የተጣላም ይታረቃል የናፈቅነውም ሰላም ይመጣል ኢንሻአላህ ስለዚህ ተስፋ መቁረጥ ትልቅ ወንጀል ነው በስብናችን እየተፈተንን ያለው አሁን እማው አሁን ተስፋ ተቆረጥንሳ በቃ አላህ እኮ በቃ ሊረዳኛ አልቻለም ወይንም ታቅሙ በላይ ሆኖበታል እንደማት እኮ ነው شوف ለዚህ ነው አላህ ያ ኢባዲ الذين لا اسرفوا لا تقنطوا من رحمه الله እናንተ ባሮች ከራህመት ከዝነት እንደተስፋ እንዳይቆርጡ የሚለው እንደዚሁ ባሪያዬ በጠረጠረኝ ቦታም ያገኘኛል የሚልም አለ አና እንደዞነ አብድ ስለዚህ እናም ነብያችን ሰለላሁ ዐለይሂ ወሰለም ሲላኩ ብዙ ነብያችንም ሳይሆኑ አብዛኞቹ ነብያቶች ሀብታሞች አልነበሩም ነብዩ ኢሳ አለይሂ ሰላም ዲስተላቸው ሚስተላቸው ምንም ያላቸው ሲርባቸው የዛፍ ፍሬ ነበር በሉት ሲመሽባቸው ዛፍ ስር ነበር የሚያድሩት የኛ ነብዩ እንኳን መሐመድ ሰለላሁ ዐለይሂ ወሰለም እኔ እንደረገዱ ነጋዴ ነኝ የልጆችም አባት ነኝ አባወራም ነኝ አዎ በዝህድና ከኢሳ ጋር ተወዳድሩ ይብለዋል እኛ ነብዩ እንኳን እንደዛም ሆነው ሲላኩ ምንም አልነበራቸው በቁሎች አህያዎች ጥጃዎች ከብቶች በጎች እንደርባታ እንዳርብቶ አደር ወይንም ሱቅ ወረት ምናምን ብር አልነበራቸው ምንም አልነበራቸው እና መጀመሪያ ከዲህነት በተላቀቅ ይሄንን ላኢላሃ ኢላላህ ማለቱን አቁምና ሀብታም እናርግህኛ ገንዘብ አዋተን ሀብታም እናርግህ ተዲህነት እናውጣህ ሲሏቸው ምንም ነብይ ቢሆን ሰው ናቸውና ተሰማቸው ለካስ በዲህነት ነው እንደሚያፈዙብኝ እኔ አልደራደርም ብለዋል ነጋዴ አይደለሁም ብለዋል ድርድር በሃይማኖት ድርድር የለም በዛ አይሆንም ብለዋል ግን ያውም ቢሆን ተሰማቸው አላህ ምን አለ ان مع العسر يسرا ጥፍ ድርብ ደስታ ይመጣል ከመከራ በኋላ አላቸው